እግሬ ላይ ወድቆ ይቅርታ ካልጠየቀኝ ሐቂቃ እኔ እና እሱ መቼም እንዴ ምን መጣልሽ አወራሽ ምናምን እንደዚህ መሆን የለባችሁ። እሱ ጋር ወራታ ነገር አለ ምናምን እሱ እንዴ ነበር ባደረገው ከዛ አንቺ ልትበቀው የመጣሽ ምናምን እንደዛ ነው መሰለኝ። አንም ሰዓት ይዤሽ እመጣለሁ ብያታለሁ ለሷ ማለት ነው። ሙድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልን። እና ዛሬ ያው የመጣንበት ነገር ትናንት የተፈጠረውን ነገር አይታችኋልና ትንሽ ይደብራል፣ ይከብዳል። እና ያው ትናንትና በእኔ ምክንያት በቃ እንደዛ የሆኑ ያህል ተሰማኝ። መጀመሪያ ያን ያህል የተጣሉ አልመሰለኝም። ቪዲዮ ማይቼ ነበር፣ ያን ያህል የተጣሉ አልመሰለኝም። እና ትናንትና እኔ መጥቼ እንደዛ ሲሆኑ በጣም ያስጠላኝ። ሲቀጥል ረመዳን ደርሷል። በዚህ ሰዓት ደግሞ እንደዚህ ተቀራርበው እንደ እህትና እንደ ወንድም የሚኖሩ ሰዎች እንደዚህ ሲሆኑ በጣም ነው የሚደብረውና እንጃ እኔ በጣም ነው ከፋኝ። ወላሂ አላቅም ብቻ እኔ የምንም የኔን መምጣት ምንም ቀላል ነው፣ ግን እነሱ ወላሂ እንደዚህ ሲሆኑ ይደብራልና በእኔ በኩል ቤስት እኔ ቢታረቁልኝ በጣም ደስ ይለኛል። እኔም እኮ እሱን ነው የምፈልገው፣ ግን ያው የነሱን ባህሪ ታውቂያለሽ። እኔ በጣም ነው የለፈውት። እሷ እንደሄዳ ጠፋች ነው ብቻ እኔ እንጃ ወላሂ ምን እንደነካቸው ራሱን ያላቅም። በጣም ነው የተቀያየሩት ሁለቱም ማለት ነው። እኮ እኔ ደግሞ ብዙ ነገር ብያት ነበር። እሱ ከመምጣቱ በፊት እሺ ብላኝ ችግር የለውም በቃ ላንቺ ብዬ ታወለው ምናምን ብላኝ፣ እሱ ሲመጣ ደግሞ በዛ ልክ መሰዳደብ፣ በዛ ልክ አብሮ በልቶ አብሮ ጠጥቶ የኖረው ሰው በጣም ነው የሚያስጠላውና እኔ በጣም ነው የደበረኝ ሐቂቃ። አልደበሩ አይደል እንዴ? እኔ የነሱ ነገር እኔ እንጃ ወላሂ። እኔ አልመጣም ብዬ ነበር፣ ቪዲዮ ስለደወልሽልኝ ነው የመጣሁት ማለት ነው። ብቻ እንጃ ወላሂ። እሺ ለሀያት ደውለላታል ለሷ ደውለታለሽ፣ ግን እሷ አልመጣም አለ። በቃ ተናዷል በጣም ወላሂ ጀሚል። በጣም ተናዷል የዛን የሆነችበት ነገር። ግን እሷም አንድ በዚህኛው በኩል ሀቅ አላት፣ በጣም ሀቅ አላት። መጥፎ ነገር ነው ያደረጋት። እኮ ፕራይቬት ነገር ሚዲያ ላይ ሲጀመር ተነጋግረው ከካሜራ ጀርባ መጨረስ ያለባቸውን ነገር ትተው እንደዚህ በዚህ ልክ እንትን ማለቱ በጣም ነው የሚያስጠላው። ዋናው እስኪ እንሞክራለን ለማስታረቅ፣ ግን እኔ ቢታረቁ ደስ ይለኛል። ኧረ እኔ ችግር የለውም ስለ እኔ ለነሱ ይደበረኝ፣ ለነሱ ነው እንደዚህ መሆናቸው ይደበረኝ እንጂ እኔ ነገር ቀላል ነው። ግን እነሱ እንደዚህ ሲሆኑ እኔ ግራ ገባኝ። ምን ማድረግ ይቻላል? እና ሀይቲ ደውላላት አልቆየች እኮ መጣለች፣ እየጠበኳ ነው። ግን ወላሂ ታረቃሉ። እኔ እኮ እንዴት እንደለፋው ብታውቂ ወላሂ። አይ ከባድ ነው እንዴ በዚህ ልክ እኔ በዚህ ልክ የሚጣሉላ አልመሰለኝም። እሱም በቃ ጥሪው ምናምን ስራት አልደውልም ማለችኝ ትናንትና። እና በቃ ቤስት ጋር ደውዬ ምናምን እሱ ጋር ደውሎለት ከመጣ ነው እንጂ የሚመጣም አይመስለኝም ምናምን ስትለኝ፣ አረ እንደምንም ደውይላቸውና ምናምን ብዬ እኔ በዚህ ልክ የሚመጡ አልመሰለኝም፣ እንደምንም አልመሰለኝም። ሰላም አለ እንዴ? እንዴት ናችሁ? ደህና ነሽ? ሰላም ነሽ? እንዴት ነሽ? ቆንጆ አለሽ? ደህና ነሽ? ሰላም አለሽ? አለሽ? አመሰግናለሁ። ማሻአላህ ዛሬ በቤቷ እንዴት ናችሁ? ደስ ይላል። ደህና ነሽ? ሁሉ ሰላም? እንዴት ተገናኛችሁ? ያው እንግዲህ አንቺ ምን ነው ወዴት አውቄራታ ስለሚጨነቅ ማለት ነው። አውቄሮ እንደዚህ ብላ ደህና ነሽ? አለሽ? ሁሉ ሰላም? አልሐምዱሊላህ። ማታ ሳልደውልሽ ሶሪ። ኧረ ችግር የለውም። ፈጠንሽ በጣም በቶሎ መጣ እና ሲደወልልኝ እኔ ስለደወልኩ ነው። እውነት ነው። እኔ በቀጠሮ ለመገኘት የምሞክር ሰው ነኝ። በሰዓት ነው። እና እንዴት ነሽ? አለሽ? አልሐምዱሊላህ። እንዴት ደወላችሁ? አመሻሽ ላይ ነው ያለነው። አሁን እየመሸ ነው። አስባችሁ ነው። ከዛው ካሜራ ጥሩ ነገር ነው የምናስበው። ሙስሊሞች አስደበራችሁ አይተል እሱ ወይኔ ባላ ይኸውልሽ የኔ እናት ወላሂ ስማኝ፣ እኔ ሰው ነው ክያ አላወራም፣ ራሴ ነው ክያ ላውራልሽ። ትላንትና እኔና አንቺ አውርተናል አይደለ? ከካሜራም ጀርባ ካሜራም ላይ ገብቼላት ነበረ ቤስት። እኔ እንደውም ከማንም በላይ አንተ ታውቀኛለህ ማለት በዚህ በትንሽ ጊዜ ውስጥ በደንብ ተዋውቀናል አይደለ? በደንብ ታውቀኛለህ ብዬ አስባለሁ። ለምን
ሳይደረስብኝ አልደርስም። ገባሽ? ሳይደረስብኝ አልደርስም። ትላንትና አሁን ያ ሁሉ ክርክር እንዲፈጠር ያደረገው እሱ እንደዛ በመመነጫጨቁ ነው። ክብር እኔ ክብር ከሰጠሽኝ ወላሂ በክብር ነው ማወራሽ። ገባሽ? በጣም ትዕግስተኛ ነኝ ብዬ ማስብ ሰው ነኝም ደግሞ ከዚህም በፊትም ብዙ ነገር ተፈጥሮብኝ ዝም ብዬ ነው የማልፈው። እንዲህ ነው ብዬ እንኳን እኔ አላለፍሽም ምናምን አይደለም፣ ብዙ ነገር አልቻልሽም ምናምን አይደለም። ግን እኔ ደግሞ በዛ ልክ ታዲያ እኔ ስናቅ ዝም ማለት ነበረብኝ። እኔ እኮ ተናግሽ ዝም ማለት አለብሽ ምናምን አይደለም፣ ግን ነገራቶችን ለማስተካከል መሞከር ነው። ከጥል ይልቅ የሆነ ነገር ከማድረግ ይልቅ ነገራቶችን ከመናሽን ምናምን ሲል እኮ ወላሂ ለአዚም አንቺ እኔ ከማልጠብቀው ሰው ነው ቤስት ታውቃለህ አንተ ጭራሽ ከማላስበው ሰው ነው ገመናሽን። ቆይ እሺ ማሪ አንቺ ላገባው ነው ብለሽ የምታስቢው ሰው ካለ ኦር ከነበረ እንትን ነው ምንድነው ብልግና ነው? እኔ እንደዛ አላልኩኝም። እንደዛ ገመናም ነው ይሄ ነው እሱ ሲጀመር ልክ አይደለም። እኔ እኮ እሱ ልክ ያልሆነው ብዬሻለሁ። ነገር ግን አሁን አንቺ ከዛ ሰው ለመሻል ልክ ያልሆነበትን መንገድ በጥሩ መንገድ ነው ብኛላ ያየሽው እንጂ አይቶሎ አንደኛ ይድበረኝ እንደዚህ ምን አይነት የልብ እንደተሰማው ማን አይዞክ እያለው እንዳለ አላቅም። እኔና እሱ በዛ ልክ እንደዛ ተባብለን አናቅም። ግን ለኔ እንዴት እንደሆነብኝ አይተሽዋል። ምን እንደነቆም ግን ደግሞ እንደዚህ ለምን ለኔ ይሄ ለኔ ይገባኛል። ልክ ነሽ አንቺ ልክ ነሽ። ታዲያ እኔ ያርጋለሁ ማለት አልወድም ወላሂ። በከፋው ሰዓት በሚያለቅስበት ሰዓት አብይ የሆነ ነገር ሆነች ካለ እሱ የሆነ ነገር ከሆነ ካመመው አንቺ እንዴት እንደምሆነ እኔ ነበርኩም አውቃለሁ። እኔም አውቃለሁ። ግን ከካሜራ ጀርባ ያሉት ነገራቶች እኔ እንዲህ ነው ብያለሁ። አራም አብረከና የሚያወቀው ነው ቤተሰብ የሚያወቀው ነው። እንዴት እንደዚህ እኔን በዚህ ልክ ይገምተኛል? በዚህ ልክ እኔ እንደዚህ መገመት ሰው ነኝ? በሱ ለዛው አይደለም ሀይቲ አሁንም መረጋጋት ነው ያለብሽ። እኔ አይደለም እኔ ከኬትም እንደመጣው 10 መናገርም አይጠበቅብኝም። አንቺ ታውቂያለሽ። ሁለተኛ ነገር ደግሞ እኔ ትላንትና ብዙ ነገር አውርተን ለኔ ብለሽ ታይ ስልሽ ማለት ነው የሆነ ነገር አሁን ለምሳሌ አንድ ሰው ሲያጠፋ አንድ ሰው መመለስ ነው መቻል ያለበት። የሆነ ሰው ሲያጠፋ አንቺም ደግመሽ ካጠፋሽ ከዛ ሰው ምንድነው የተሻልሽው? ምንም ማስተማር ያስገመተኝ ወላሂ እኔ እንደዛ መሆን አልነበርኩኝም። እንደዛ መሆን ሰው አይደለሁኝም ራሱ። ግን የሆነ በጣም ለሐስ ያዘኝ ወላሂ። ትላንት ነው ምን እንደሆንኩ አላውቅም። በጣም ለሐስ ይዞኝ ነበር ከምነግርህ በላይ። ኢቭን እዛ ጋር ብገለው ደስ ይለኝ ነበር ወላሂ። የምንም ያለ ማዋሸት አልዋሽም። እኔ እንደዛ ይባል ብገለው ደስ ይለኝ ነበር እዛ ጋር ከሚሆነው ነገር አንፃር። ተናደሻል እኮ አውቃለሁ። እኔ ሙሉ ነገር አውቃለሁ። አንቺንም ወክዬ ነው እየተከራከርኩ ያሉት የነበረው። ግን ትላንትና ደግሞ እኔ እንደዛ ስትሆኝ እረፊ ስልሽ እንደዛ ስትሆኝ እኔ ራሱ አናደድሽኝ ወላሂ። እሷንም በስነስርዓት ይዘሻት መጥተሽ አስከፋሻል። በጣም ታገስኩ ወላሂ በጣም ታገስኩ። አይደለም ሀዩ አሁን የምሬን ነው። እኔ ራሱ በጣም እያስደበራችሁኝ ነው በነገርሽ ላይ ማለት ደበረኝ እኮ አልኩሽ እኮ በቃ እኔ እየደበረኝ ያለው የምር እኔን እንትን ማለት የምትፈልጉ ከሆነ በስነ ስርዓት እኔ ዋጋ ከፍዬ ነው የመጣሁት ምናምን በቃ እሱን ብዬ ነው የመጣሁት። ሲቀጥል እናንተንም ደግሞ ስላወቅኳችሁ ምናምን እንደዚህ ስለተቀራረብንም ጓደኛዎችም ስለሆነ በጣም ደስ ብሎኛል። ነገር ግን ደግሞ እናንተ እኔ መጥቼ እንደዚህ ተበጣጣችሁ እንደዚህ አይነት ሁኔታ ላይ ሆናችሁ እኔ ምን ይሰማኛል? የምሬን ነው። ሲቀጥል ረመዳን ነው። ሲቀጥል ደግሞ እናንተ ትልልቅ ሰዎች ናችሁ፣ ብዙ ነገር ያሳለፉ ሰዎች ናችሁ፣ ያሳለፋችሁ ሰዎች ናችሁ አይደል? እሱ ነገር አልታሰበም። እኔ እንደዛ ስባል እሱ አልታሰበም ነበር። አንተ ሰው እሺ አሃይቴ እንደ ትልቅ ሰው እንኳን ማውራት ከማይችል ሰው ጋር ለምን ትያለሽ? እኔ ነግሬሽ ነበር አይደል ትላንትና ወላሂ ቢመጣ በስራ ታወራዋለሁ ብያታለሁ። እንዲህ አወራታለሁ። ግን ቴክስት አለ እኔ ጋር ብላኛለች። ይኸውልህ ቴክስት አለ እንተዋወቃለን። ኢቭን እኔ በመጥፎ ነገር አይደለም ያሰብኩት። እኔ ግን መጀመሪያ ላይ መሰለኝ በቃ ይሄ ነገር ደስ ይላል እሱን ከሰው ጋር ለማቀራረብ ማለት ነው። ገባ? ለሱ ጥሩ ነገር በማሰብ አገናኛችኋለሁ። እንደውም በጥሩ መንገድ ነው ማገናኛችሁ። ዝም ብሎ እንድትመጪ አይደለም የምፈልገው ብያታለሁ። ገባ? ይሄ ነገር ከመፈጠሩ ከ10 ምናምን ቀን በፊት ብያታለሁ። ከዛስ እንደውም 50,000 ሊገባ ነው አንድ ላይ እናከብረዋለን። ሶ የዛንም ሰዓት ይዤሽ እመጣለሁ ብያታለሁ ለሷ ማለት ነው።
ከዛ እዛ ጋር ቴክስት ምናምን እሱ እያወራ ከዛ ሰው ጋር ኖርማል እያወራ እኔ እንደውም ከሴት ጋር ብዙ አልሆንም እኮ ሴት ጓደኛ እንደውም እኮ ብዙ የለኝም። ሴቶች ትንሽ ናቸው ጓደኞቼ እኔ እሱም እዚህ ሀገር የሉም አብዛኞቹ ገባሽ? ወንዶች ናቸው ጓደኞቼ። ከወንዶች ጋር ነው የማወራው፣ ቤስትንም ማወራዋለሁ፣ እሱንም ማወራዋለሁ፣ ሌላም ሰው አለ፣ እንቀላለዳለን፣ ኖርማል እናወራለን። ግን ደግሞ ሌላ ነገር አለ። እሷን የተረዳሽ እሱ ባደረገው ከዛ አንቺ ልትበቀው የመጣሽ ምናምን እንደዛ ነው መሰለው አይደል? ይመስላል እኮ ነው እንደዛ ይመስላል። ተናደሽ አወራረሽ ማንቺ እዛ ሲመጣ እሱ ሂድልኝ ሸት ነገር አለ ምናምን እሱ እንዴ ነበር ያለው አይደለም? ምን የኔ ነው ታየው? ቤስት ወላሂ የምሬ ነው። ቪዲዮውን እኮ ደጋግመህ ማየት ትችላለህ ነው ወይስ ቆራርጣችሁ ነው የተፖስተው? የተለቀቀው ተቆራርጦ ነው? ምንም አልተቆራረጠም። እሱም እያለው የነበረው ነገር እንዴት እንደሚያረጋት እንደዚህ ኦኬ አይደለም አዩ አሁንም ቢሆን ማለት ነው አያምርም በእናንተ። አሁን እኔ እንጃኒ ስንቴ ወላሂ በቃ እሱም ደግሞ ናብየው ነበር ምናምን አውርቼው ነበር አልፈልግም ምናምን አላለኝ። ከቻላችሁ እኔ እንደዚህ እስክረጋጋ ድረስ ማማሬ ይልሽኔ ቤስትን ይቀየም ትላንትና ይሁን ብለን ተበተንና እሱም ጥሎ ሄደ ምናምን አንቺም እንደመጣልሽ አወራሽ ምናምን እንደዚህ መሆን የለባችሁም። ቤስት ይኸውልህ ብትቀየመኝ ምንም እንደማይመስለኝ ታውቃለህ። ምክንያቱም ጓደኛዬ ነው፣ በጣም እንቀራረባለን፣ ያቀኛል። አንቺን ነው እዚህ ጋር ማስከፋት የማልፈልገው። የማይሆን ነገር ደግሞ ይሆናል ብዬ አንቺን ቃል መግባት አልፈልግም። ጸባዩ ካሳመረ ያጠፋው ነገር ልክ እንደሆነ ተሰምቶት መጥቶ እግሬ ላይ ወድቆ ይቅርታ ካልጠየቀኝ ሐቂቃ እኔ እና እሱ መቼም እንደዚህ አልኩሽ እኮ አንቺ ጥፋተኛ ነሽ፣ እሱም ጥፋተኛ ነው። ይኸውልሽ ማሬ ይኸውልሽ እኔ ማለት ነው በጣም አስጨንቆኛል። የዛሬ 6 ቀን በፊት በጣም አስጨንቆኛል። ስልክ እየደወለ ማለት ነው እቤት እየመጣ ነበረ ገባሽ? እኔ ከወንድሜ በላይ ነው ያውቃሉ። ቤት እየመጣ ምናምን ምሳ በልተን ምናምን ነው የምንወጣው። እኔም እነሱ ጋር ሄዳለሁ። እንደዛ ነው የዲና የሱ ጓደኝነት። ግን መጥቶ ወላሂ እንዴት ብጥስጥስ ብሎ እንዳወራኝ በጣም አስጨንቆኝ ይቅርታ በቃ ፈልጌሽ ነው ምናምን ሲል እኔ አላስቻለኝም ሄድኩኝ። ግን እንዴት እየተበጣጠሰ እንዳወራኝ መሄድ ከፈለግሽ መሄድ ትችያለሽ፣ ሲቀጥል የሚፈልግሽ የለም መባል ሰው አልነበርኩም። ይኸውልሽ አንደኛ በጣም እየተሰማኝ የነበረውን ነገር ነው የምነግርሽ። ገባሽ? ሲፈልግ ማንንም ያስገደደሽ የለም። ከኔ ጋር እንድቆይ ጥርግ ማለት ትችያለሽ ምናምን ከሱም አልጠብቃቸውን ቃላቶች ብሎኝ ነበር። ራስቸው ነው አንቺ ስደውይልኝ እንደዚህ ያልሽ ግን እንዳመጪ ማለት ትችል ነበር አይደለ? እንዳመጪ እኔና እሱ ተጣልተናል ምናምን ማለት ትችል ነበር። ልክ ነሽ። አንቺ ደግሞ ሰውንም ላለማስደበቅ ይሮሽ ያልኩት አውቃለሁ። አሁን የለም አንቺ ልክ ነሽ አይደለሽም ያላልኝ እኮ ነው ያልኩት። ብቻ ነገር ልክ ነሽ። ሁሉም እኮ ቤተሰብም ያውቃል ልክ እንደሆንሽ ሁሉም ነገር ማለት ነው። ግን በቃ ያለውን ነገር ጨርሳችሁ እኛ ቀድመን አንቺን እናናግርሽ ብለን ነው። እሷም እንደዛ ነው ያለች። እኔ አልመጣም ብዬ ነበር። እኔ ማናዳችሁኛል ወላሂ የት ደውዬለት ምን ሰራ ነው የምመጣው? ታይ በቃ እኛም ጭቅጭቅ ውስጥ ምናምን አንግባ ምናምን በቃ እንደዚህ አይነት ነገር ውስጥ በቃ እነሱ እንደዚህ ከሆኑ ምናምን እኔ በጣም ነው ያስጠላኝ። ምን ለመስራት ነው ቪዲዮ ምናምን ሲል አይ አይደለም እነሱ ቢያንስ ይታረቁ፣ ሁሉም ነገር እንኳን ቢቀር እነሱ ይታረቁ እኮ ትችላለታለሁ። ግን ይቅርታ መጠየቅ አለበት። ይቅርታ ይጠይቅሻል ነው ግን አይደለም ገና እሱ ሲመጣ እና ደግሞ ወይ ደግሞ አንቺ እንትን በቃ እዚህ ጋር ቆመሽ ምናምን ካሜራ ላይ ገና እሱ ሲመጣ ሁለታችሁም ግንፍል አንቺም ይሄ ነገር ስለጠፋ እኔ በጣም አስደብረኛል። እሱም ያለበት ነገር እንደሚያወራ ቆይ ትሰሚያለሽ እኮ እንደዛ ተባብላችሁ ሰሚያለሽ። አንዳችሁ ካንዳችሁ ካልተሻላችሁ ታዲያ ምንድነው ጓደኛሞች ማለት ነው? ግዴታ አይደለማ። በጣም መታገስ እኮ ግዴታ አይደለም። አብረሽ እስካለሽ እኮ በጣም መታገስ እኮ አብረሽ እስካለሽ ድረስ እኮ አንቺው ጋር አብረሽ እስካለሽ ድረስ እኮ ግዴታ ነው ወይ? ግዴታ አይደለም። እንደዚህ ዋጋ ለመክፈል ይኸውልሽ ማሬ ዋጋ ለሚከፈልልሽ ሰው ነው ዋጋ የሚከፈለው አልኩሽ እኮ አድርጌ ምላሹን አይቼዋለሁ። ከዚህ በኋላ ደግሞ መማር ነው እንጂ ድጋሚ እዛ ውስጥ መግባት አያስፈልግም። ካለፈው ነገር መማር እንጂ ድጋሚ እዛ ጋር መገኘት አያስፈልግም። ይቅርታ ካለኝ እኔ ወላሂ ነው የምልቤስት አንቺንም አክብሬሽ ማለት ነው አንቺንም አክብሬሽ አንተንም አክብሬክ ወድጃችሁ አክብራችሁን እዚህ ጋር ስለጠራችሁ መጀመሪያ እሷ አላውራት ብላችሁ ስለመጣችሁ ብቻ እኔ በስርዓት መጥቶ እናንተ እያላችሁ ሁለታችን ከተገናኘ የማይሆን ነገር ነው የሚፈጠረው። መጥቶ እሱ የምር አጥፍቻለሁ
እንደዛ ያልኳቸው ቃላቶች ጥሩ አልነበሩም፣ ለሷ የሚገባ አይደለም ብሎ ደግሞ ማወቅ የምፈልገው ነገር ይሄ ከሷ ጋር ነው የተባለውን ሰው አምጥቶልኝ አባኔ ምንም ችግር የለም። እኔ ጨንቆኝ ነበር ወላሂ፣ እኔም በጣም ጨንቆኝ ነበር። አይ ለኔ ችግር የለም። አስደብረናታል ምናምን ብዬ ነበር ለሷ። እንደኔ ትመስላለች ባህሪዋ አንቺ። ለማንኛውም እሺ ቤተሰቦች ያለው ነገር ይሄ ነው። በቃ በቀጣይ ቪዲዮ ደግሞ ጀሚልን ይዘንላችሁ እንመጣለን። ባባሉልን እንፈልጋለን። ሰላም ሁሉልን።